Hello my lovelies, welcome back to my channel. ዛሬ የመጣሁት እንግዲህ ላስት ታይም ያየነውን የታንዛኒያዊቷ ኤሪካን እና የቻይናዊው የነኚህ ሁለት ፍቅረኛሞች ወደ ቻይና መሄድና ከቤተሰቦቹ ጋር መተዋወቅ ቤቱ መሄዱ አልነበረና ላስት ፓርት ላይ እንግዲህ just to give you እንትን እንዳስታውሳችሁ ምንድነው ሀፕን ያደረገው አባትየው ደስተኛ አልነበረም ቢካዝ እንትን ነው ላይክ ጥቁር ናት ፀጉሯ ስታይል ከነሱ ወጣ ያለ ነው አፍንጫዋ ላይ ጌጥ አድርጋለች ምናምን እና ቻይኒዝ they are very traditional እና it was too much for him to accept እና ምንድነው እንግዲህ ዛሬ በፓርት 2 መጥቼላችኋለሁ እንግዲህ ላስት ታይም አባትየው ከቤት ወጥቶ ነበረ ሶ እዚህ ፓርት 2 ላይ ምን ሀፕን አደረገ የሚለውን እንግዲህ ፈልጌ ይዤላችሁ መጥቻለሁ let's watch我爸爸好不好？大家好，我是子豪，这是我的妈妈。大家好。但是艾瑞卡回国之后啊，兜兜转转去了很多地方，现在回到家里了，但是呢，也是出现了一些问题啊，就主要是跟我爸爸这边的有一些小矛盾和小误解，还吵了一架。吵完就出去了，到现在没回来，也不知干嘛去了。没事。ሰው እንግዲህ ቪዲዮ ላይ አሁን እንዳየነው ምንድነው አባትየው ስቲል ከነሱ ጋር ጭቅጭቅ ውስጥ እንደሆነ እንደተጣሉና ቤት ለቆ እንደወጣና ስቲል እንዳልተመለሰ ነው እንትን ኤክስፕሌን እያደረጉ ያሉትና ኤሪካ ሉክስ ቬሪ ወሪድ ማለት ደንግጣለች ነገር እንደምታዩት እና she's even saying sorry ግን ያው እነሱ ኮምፈርት ያደረጓት ነው no it's okay like it's not your fault እያሉ ነው እንግዲህ ያረጋጓት ያሉት这个跟你也没关系，主要是我爸爸这个人非常的封建保守，而且就你跟他说什么他理解不了，他也不听你解释。对对对，就那么一个概念，然后整的我也不知道该怎么办了。你看我妈妈多好，在这还帮你拆头发，好不好？好。好啊，你给我爸爸也打电话了哈。打了，甭管他，说头发不行，我给拆头发。说耳钉不行，耳钉也陷下去。那叫鼻钉，鼻钉。鼻钉啊。你看。错了。是都。እንግዲህ እናትየው ሺ ሉክስ ቬሪ ካይንድ በጣም ናይስ ናት። ከአባቴ ጋር ተደዋውለሽ ነበር ወይ ብሎ ሲጠይቃት ምንድን ያለችው? አዎ ተደዋውለናል። እንግዲህ ፀጉሯን ጥፍታ ብሏል፣ ፈትቻለሁ። የጆሮዋንም ማንም የአፍንጫዋንም ታውልቅ ብሏል፣ አውልቃለን። እንግዲህ ከዚህ በላይ ምንድን ነው የሚፈልገው? እና ጀስት ኢግኖር አድርጉት ነው ቢካዝ ሂ ሳውንዝ የሆነ እንትን ነው ይሄ ላይክ መጋጥባቂ ነገር ይመስላል አባትየው። That's what they're saying actually. 弄一下了。哎，我妈妈好不好？好。我爸爸好不好？我爸爸好不好 What is he doing? Yeah, just በሚጠይቀው ጥያቄ like እናቴ ጥሩ ናት አይደለችም? She's like ጥሩ ናት እናት አባቴስ like hello ማን አባት መጥፎ ነው ብሎ የሚናገረው like seriously 这真的是我妈妈，你这个带她 KTV 哈，对，然后还这个还有鲜花的呢，对，然后还弄了一堆衣服，还有这个眼睫毛，眼睫毛也是做了，还做的 SPA。哎，这说的话和骂人似的，这个我骂人，对，行，就阿姨吧，叫阿姨，阿姨，这是弄了多长时间啊？哎呦我的妈呀，还没有3小时，可累死了。受不了这待遇。哎，然后这还在这儿还得拢拢啊。哎，不行了，他头皮都粘上了。哎呀，那是抹油了哈。抹油了，不抹油多疼。这啥待遇啊！真的是我都没有这个待遇。哎，小时候对你也这样啊，大了不用管。So እንግዲህ እናትየዋ like ስኪኗ በጣም ስለተጎዳ ብላ ይሄ እዚህ ስር ፀጉሯ ቆዳዋ ተነስቷል እና ቅባት እየቀባች ስታበጥርላት ምን እያደረግሽ ነው ብሎ he looks kind of jealous እና አይ ቆዳዋ እንትን ስላለ ያማታል እንደዚሁ ከተበጠረ ነው እና እንዴ ጭራሽ ቀንቶ ምንድን ነው ያለው እንዴ ለኔ እኮ እንደዚህ አድርገሽልኝ አታውቂም ሲላት በልጅነትህ እንደዚህ ነበርኩ like አንተ አሁን አድገሃል ነው እና ፕላስ I don't know like I feel like በጣም እንትን ናት kind ናት እናትየው because I know them እና እንደዚህ ይህና እንደዚህ ሰው ይንከባከባሉ ብዬ አስቤ አላውቅም to be honest
one thing about them ደግሞ የሚገርማችሁ ፓርት እነዚህ ሰዎች የቲያንጂን ሀገር ሰዎች ናቸው። ቲያንጂን ማለት እንግዲህ እኔ ዩኒቨርሲቲ የተማርኩበት ነው እና I'm very surprised. I really like those people. They are very sweet. They are very kind. Let's just watch this thing. Wig. Where is the wig? 都是头发。是 ，Is it your hair? Yes. 是他头发。是，他就是卷。这样的嘛，这些毛不松散。这 go to change wig， 然后 make a picture。拍个照片。对，那发个照片，我发个照片给我爸爸发过去，让他瞅一眼。行，来，先拿这个别一下。不用，他自个儿有个快翻的 wig 啊。我看说。他会汉语吗？我把照片发过去了哈。发过去了。እንግዲህ አሁን እንደምታዩት እነሱ ካልቸር ላይ ፊት እንድታደርግ ዊጓን አድርጋ የአፍንጫዋን አውልቃ ፎቶ ተላከለት ማለት ነው። እና አሁን ደግሞ ምንድነው ኮምፕሌን የሚያደርገው ቻይኛ ትችላለች ወይ? 头发已经卸了，这样行吗？说别的不明白。行了，他怎么还扯？ ዋው ሶ እንግዲህ እናትየው ይህን ፎቶ ስትልክለት ከዛ ደግሞ ከስር ምንድነው ብላ የጻፈችለት ፀጉሯንም ፈታናል የአፍንጫዋንም አውልቃለች አሁንስ አይቻልም ወይ ስትለው አይቻልም ነው ያለው። እና ጭራሽ እንግዲህ እሱ ያው ኮምፕሌን የሚያደርገው ምንድነው እኔ የስና ነው ብቻ ነው እንግሊዝኛ የማውቀው like how are we going to communicate ነው እሱ ማሳስቦታል። እና ምንድነው ልጅ እያለ ያለ እንዴ ታዲያ የልጅ ማየት ከፈለገ ታዲያ how is he going to እንደዚህ ከሆነ 他想太多了，真是，哎呀，还是这个年纪了，想这也正常。还保持着真的就是老了一天啊，有点没事干嘛，能好好愉快的说话吗？所以也都算着嘛，过去的娃娃们人家都很多。你也别着急，这个的话上哪好好沟通。 ያው እንግዲህ እናትየው አሁን ከባሏ ጋር እና ከአባቱ ጋር ነው ስልክ እያወራች ያለችው እና ምንድነው ያለች ያለችው ልጁ ሲጀምር ወደዚህ ለመመለስ እንኳን ኢቱኪ መዋል እና የልጅ ማየት የምትፈልግ ከሆነ ለምንድነው እንደዚህ የምንጨቃጨቀው? ስሎሊ ሁሉም ነገሮች ግራጁዋሊ መሄድ የሚችሉበት ነገር ነው ያለው እና ጀስት ቴክ ኢት ኢዚ ኦን ሂም ነው እያለች ያለችው። don't know. Go 那叫啊 go you are go 然后这样的就是我们后面还有很多事情，然后就走了，然后我要再去外地。哦，去外地啊？对。那你也别着急啊，后来我再劝劝你吧。没有，别着急，不是调整心态，把心态调整好了。可以的。啊，艾瑞克，拜拜啦，拜拜，一路顺风，拜拜。哎呦，我大儿子，你再跟他抱一下，还不跟我？跟你就不抱了，来时咱不抱了吗？要不我们就走了。走吧，然后行 ，OK， 你过来跟我爸爸好好说说。行。好，哎，解释一下。好嘞。帮忙，别送。我送你了吧？不送，帮忙。ሶ እንግዲህ እነሷም በቃ ወደ ሌላ ቦታ ሊሄዱ ነው ማለት ነው እና ከቤተሰቦቹ ቤት እየወጡ ነው እና እናትየዋ ላይክ ኤሪካን አቅፋ ቻው ስትላት ነው he was very jealous he's like እኔ ስለምንድን ነው የማታቅፊኝ አይነት ነገር የለም አይ አንተን አላቅፍም ምንድነው ላይክ ቻይና ውስጥ ኢትስ ናት ኖርማል ይሄ ላይክ ፍቅራቸውን አይገላለጹም አስፈረጣኝ ነው እንዲህ እናታቸውን አባታቸውን ወዳለው ወድሻለው መተቃቀፍ ምናምን እንደዚህ ፍቅራቸውን አውጥተው አያሳዩም ማለት ነው እና ያው ብቻውን እሷ እያለች ያለችው ምንድነው እኔ ከአባት ጋር አወራዋለሁ ኤክስፕሌን አደርግለታለሁ ሶ ዶንት ወሪ ጀስት ዱ ዩር ቲንግ ነው
真的。好了，那个。在家也没待2天，然后就又出来了，搞得也挺不愉快的，有一点儿。然后继续吧，带着艾瑞卡出去转一转。我们现在在天津南站啊，在这边等车呢，车一会儿应该就来了。我们去哪里？杭州。去杭州，去杭州干嘛？去杭州干嘛？车来了，上车吧。This car, this 这个train. Which number? No seat. No seat. No seat. No, you can find somewhere. If not have people there, we just sit there. If have not people come here, you stand. Every day, no seat every day. Okay, it's a joke. We have seat. 上车吧，上车吧。你打招呼，朋友。ያው እንግዲህ ምንድነው ለሳድስ ፓርት ቤተሰቦቹ ቤት 2 ቀን እንኳን ሳንቆይ ወጣን ነው በቃ ማለት they just don't want to stay any longer. So አሁን ሃንጆ ወደምትባል ቦታ ይሄዱን ያሉት ማለት ነው። አሁን ፈጣን ትሬን ላይ ናቸው እና ልክ ሲገቡ ጥቁር ልጅ የምታዩት ልክ ሲያየው ሃይዌው እንጂ ጓደኛሽ ምናምን ነገር እያሉት ነው። 不朋友。我妈妈好不好 So ቪዲዮ እንግዲህ እንደዚህ ነው ያው እንዳየነው this is very sad to be honest ምክንያቱም ከ2 ዓመት ከ3 ዓመት በኋላ ቤተሰቦቻችሁ ቤት ሄዳችሁ የመረጣችሁትን እጮኛችሁን ቤተሰብ አክሴፕት ሳያደርግ ሲቀር በጣም ከባድ ነው። it's like ከባድ ነው ብዬ አስባለሁ። especially ደግሞ I think his dad is very conservative like when it comes to culture ማለት ነው like the China culture basically ምንም it's just untouched ማለት እንችላለን እና ያው እሱ የሚፈልገው ቲፒካል ቻይኒዝ የሆነች ሚስት ወጣ ያላለ ባህሪ ያላት ሴት ነው የሚፈልጉት እና I'm sure this is gonna take them a while to understand እና accept ይሄንን እንትን so እንግዲህ we'll see what's gonna happen next. I hope you like it እና ኮመንት ላይ እስቲ እንግዲህ if you want to see part 3 ያላችሁ ጻፉልኝ። በሌላ ቪዲዮ እስክመጣ ድረስ ወዳችኋለሁ። have a good one.